ሰላም ጤና ይስጥልኝ። እየተወደዳችሁና እየተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? እንደ ሰዓት አቆጣጠራችሁ ሰላም ጤና ይስጥልኝ። ክብርና ምስጋና ለእግዚአብሔር ይሁን። እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ ወይ? ጾም እንዴት እየሄደ ነው? እኔ ጋር እግዚአብሔር ይመስገን። እግዚአብሔር የተመሰገነ ሁሉ ነገር ሰላም ነው። ጾሙም አሪፍ እየሄደ ነው። እኔ ጋር ክብሩ ይስፋ። መድኃኒዓለም ስራ እንዴት አድርጓችኋል? አይዟችሁ፣ በርቱ፣ ጠንክሩ፣ በርታ በርታ በሉ። እግዚአብሔር ይመስገን። ስራም እያለቀ ነው። ጾሙ ማለት ጾማቸውም እየተገደፈ ነው። እንግዲህ ወደ ኖርማል ስራችን እንመለሳለን ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን። ጋር ሁሉ ነገር ሰላም መልካም ነው። እንግዲህ ዩቲዩብን ታውቃላችሁ። ዩቲዩብ ደግሞ በጣም ደክሟል። በጣም ትቼው ስለነበረ 6 ወር 7 ወር በጣም ስለተውኩት ዩቲዩብ በጣም ሞቷል ማለት ይቻላል። ግን ምንም ስላልሰራሁበት እንደዚህ ነው አልልም። ግን ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱ በትህትና እጠይቃለሁ ማለት ነው። እና እንዴት ናችሁ? ደህና ናችሁ ወይ? አንዳንድ ጥያቄዎች ሰዎች ትጠይቁኛላችሁ በፌስቡክ፣ በቴሌግራም፣ በምንም ስለምትጠይቁኝ ጠቅላላ አድርጌ ለእናንተ መልስ ለመስጠት መጥቻለሁ ማለት ነው። እንግዲህ ሽሮ እና በርበሬ በጀምላ እንዴት አድርገሽ ነው የምታከፋፊ ላላችሁ፣ እኔ በጀምላና ማከፋፈል አንደኛ ሱቅ አልከፈትኩም። መንጃ ፍቃድ እንትን ማለት የሱቅ እንትን ያስፈልጋችኋል አይደለ? የዚህ ሀገር ህግ አለው፣ ዱባይ ህግ አለው። በህጉ መሰረት ስለሚያስጠይቃችሁ የንግድ ፍቃድ መውሰድ አለብኝ። እሱን ገና አልወሰድኩም። እሱን መውሰድ የምችል ደግሞ ገና የተወሰነ ጊዜ በኋላ ነው መውሰድ የምችል። እሱ እግዚአብሔር ፈቅዶት መድኃኒዓለም ፈቅዶት ነገሮችን አስተካክለው ሊስጨርስ እሱን ይፋ ማድረግ ይሆናል ማለት ነው። ይፋ አረገዋለሁ በቅርብ ብዬ ተስፋ አረጋለሁ። ገፋ ከተባለ የተወሰነ ወራቶች ብቻ ነው ብዬ ተስፋ አረጋለሁ እንደኔ። ግን ለካ አሁንም ቢሆን እየሰራን ነው ያለን። እናንተ ማዘዝ ነው የሚጠበቅባችሁ ማለት ነው። ማዘዝ አለባችሁ ማለት ነው። ያለው ነገር የቤት ሽሮ ነው፣ የቤት በርበሬ ነው። እንደምታውቁት የቤት ሽሮና በርበሬ ደግሞ ጣዕሙን ታውቁታላችሁ። ለእናንተ አልነግራችሁም። እና አሪፍ በርበሬ ነው። ዛሬ ለ1 ኪሎ ሳይሆን እኛ ወዳችሁና ፈቅዳችሁ ሁሌ እየጣፈጣችሁ ውይ ሽሮዋ ውይ በርበሬዋ እንድትሉ እንጂ ለ1 ቀን አይደለም። እኛ የምንፈልገው ለ1 ቀን አይደለም። ስለዚህ ገፋ ያለ ነገር የምነግራችሁ ቢኖር እሱን ነው የምላችሁ። ስለዚህ እናንተ ጋር የሚጠበቀው ምንድን ነው? በደንብ እንትን ማለት አለባችሁ። እዘዙን፣ ችግር የለም ለማለት ያህል ነው። በተመጣጣኝ ዋጋ እንሸጥላችኋለን፣ እናስረክባችኋለን። እንግዲህ ቁጥራችን ደግሞ አስቀምጠናል። በዛ ቁጥር መሰረት በኢትዮጵያም በዱባይ መደወል ትችላላችሁ ማለት ነው። ይሄን ነው የምለው። ዱባይ ስራ የለም፣ ለወንዶች ስራ የለም ይባላል ብዙ ጊዜ። አሁን ስለ ወንዶች ማውራት ነው የፈለኩ። ለወንዶችም ያለኝ መረጃ ለእናንተ ለማካፈል ነው የመጣው ማለት ነው። እንግዲህ ወንዶች ምን አለ መሰላችሁ፣ ወንዶች ስራ የለም የምንለው አንደኛ መንገዱን አናውቀው። ገባችሁ? በምን መልክ ሰዎች መምጣት እንደሚችሉ እንዴት መምጣት ስለሚችሉ ስለማናውቀው ነው እንጂ በምናውቀው ሰዓት ደግሞ በጣም ስራ አለ። እኔ ከወሰድኩት አንጻር ነው። እኔ ራሴ ፈልጌ ለወንዶች ፈልጌ ስራ አጥቼበት ታማኝ ሰው እስከማገኝ ድረስ በጣም እንትን ለፍቻለሁ። መታገስ ዋጋ አለው አይደል የሚባል። ትዕግስት ግን ጥሩ ነው። መራራን ጉንጭት ታርጋችሁ ደግሞ ጣፋጩን ስታገኙት አቤት እንዴት እንደሚጣፍጡ እና ሌላችሁ ሌላችሁ ፈልጌ ነው መሰላችሁ። በጣም ማለት በቃ ማምጣት ሰው ፈልጌ በጣም ጥሪ ያለው በቻልኩት አቅም ብዙ ጊዜ ሞክር ያለው። ማንኛው ሰው ነው ታማኝ፣ ማንኛው ሰው ነው ጥሩ እያልኩ በጣም እጥር ነበረ ማለት ነው። ስለዚህ በዛን ሰዓት ሰው በምፈልግበት ሰዓት ሰው አላገኘው። ያው ሰው ሀሳብ ይሰጣችኋል። ሰው አላገኘም ስላችሁ ሰው ሀሳብ ይሰጣችኋል፣ ግን መንገዱን የሚያሳየኝ ሰው አላገኘውም ነበር። ልብ ብላችሁ ሰው ሀሳብ ይሰጣችኋል። መተው እዚህ ደግሞ ሌቦች ናቸው ዱባይ ያሉት መንፈስ። አሁን ደግሞ እንደምታውቁት ብዙ ጊዜ ያው እንደምትሰሙት ዱባይ ንግድ ውስጥ ገብተዋል። በአብዛኛው ኢትዮጵያዊ ደስ ነው የሚል ከመዳም ቤት ወጥቶ ንግድ ውስጥ መግባት። እኔ እውነቴን ነው የምላችሁ፣ በጣም ነው የምደሰት። ለምን? እኔ ስራውን ስለማውቀው፣ እኔም ስለምሰራ፣ እኔም ሰርቼ ስለምለወጥ ስለምፈልግ፣ ሰዎች ሲሰሩ ሲለወጡ በጣም ደስ ይለኛል።
ያ ግን ማለት በሀቅና በሀቅ የሰራችሁት ገንዘብ ደግሞ አወይ ሲጣፍጥ እንዴት ይጣፍጣል መሰላችሁ። እና እኔ ይህን ነው የምላችሁ ቤተሰቦቼ ማለት ነው። ስለዚህ እኔ በጣም እፈልግ ነበር ያው ሰው ለማምጣት አሁን ስም አልጠቅስም። ያ ሰው ሲመጣ ነው የምነግራችሁ። አሉ ተከታታይ የሚመጡ ሰዎች አሉ፣ በእኔ በኩል ማለት ነው። ሲመጡ በይፋ አስተዋውቃችኋለሁ። እና እግዚአብሔር ይመስገን እኔ አሁን ጫፍ ላይ የኔው ጉዳይ እኔ ያስኩት ጉዳይ እያለቀ ነው። እግዚአብሔር ፈቅዶ ወዶ ሁሉ ነገር እየጨረስኩ ነው ያለው። ሰዎች መንገድ ያጧሉ፣ ልክ እንደኔ ያጡ። በዚህ ብትሉት በዚህ ብትሉት በዚህ የማይገባ ይግባ ማይባል። ስለዚህ እኔ ደግሞ ታገስኩ። ምን አልኩ? ሰው ጋር ማውራት ጥሩ ነው። ሰው ጋር መነጋገር፣ ሰው ጋር መግባባት ጥሩ ነው። ሰዎችን እንደማንም ብላችሁ ከሰዎች ነው የሆነ ስራ ለማግኘት አንዱ ሰው መረጃ ይሰጣችኋል። አንዱ ሰው ከአንዱ ታገኛላችሁ፣ አንዱ ሰው ካችሁ እና እኔ ዘንድሮ የተማርኩትን ነገር ከሰዎችም ዱባይ ስራ የለም በሚለው ነው እኔ ምን ነበር ስራ የለም ዱባይ ለወንዶች ስራ የለም ነበር። አሁን ግን እግዚአብሔር ይመስገን ስራ አለ፣ ለወንዶች ስራ አለ። መንገዱን አገኘው። ገባችሁ? በፊት ማለት መተው እዚህ ይጉላላሉ፣ መተው ጃዛ ቤት ይቀመጣሉ፣ መተው እንደዚህ ብዙ ስቃይ ያያሉ። አሁን ግን መንገዱ ክፍት ነው። ያ ማለት ምን ማለት ነው? ያ ስላችሁ ምን ማለት ነው? ሰው አላ በቃ እስካሁን ሰው በሚያወራው እኛም ተከትለን እናወራ ነበር፣ ዱባይ ስራ የለም በሚለው። አሁን ግን ያን ስራ የሚያገኝ ሰው ደግሞ እኔ አገኘው። ያ ሰው ደግሞ ትክክለኛው መንገድ ደግሞ የሚሰራ ሰው ሳገኝ ለምን ለእናንተ ባካፍልስ ብዬ ወደ እናንተ መጣው ማለት ነው እንጂ እኔ ብዙ ጥቅም አግኝቼበት አይደለም። ምን ስላችሁ ወንዶች መምጣት የምትፈልጉ ሰዎች ካላችሁ፣ ወንዶች ካላችሁ አናግሩኝ በውስጥ ችግር የለም። እንደነገርኳችሁ የወንድ ዋጋ ትንሽ ወደድ ያለ ነው። በቪዚት ቪዛ እንመጣለን ያላችሁ ትመጣላችሁ። አይ የራሳችን ካርድ ይዘን 2 ዓመት እንደፈለግነው መስራት እንችላለን ካላችሁ ደግሞ እሱ ትንሽም ገፋ ያለ ነው። ግን ምንም በላይ በ3 ወር በ4 ወር የምታወጡት ደሞዝ ነው ሰርታችሁ ማለት ነው። ስለዚህ እናንተ ስራ መንገድ የጠፋባችሁ መስራት እየፈለጋችሁ ግር ያላችሁ ሰዎች በውስጥ አናግሩኝ። ያለውን ነገር ያለኝን መረጃ አካፍላችኋለሁ፣ ሰው አገናኛችኋለሁ፣ መጨረስ ትችላላችሁ። ያለውን ነገር ነው የምላችሁ ቤተሰብ። በ1 ወር ውስጥ ጨርሰን ወደ ዱባይ እናመጣችኋለን ማለት ነው አይነላለሁ። በተረፈ ግን አመሰግናለሁ ስለምታረጉልኝ ነገር ሁሉ አመሰግናለሁ እና እግዚአብሔር ያከብርልኝ። ያው እንግዲህ ቻናሌ በጣም ሞቷል። የኔ ቻናል ያው እንደምታዩት ምን ሰርች ምንም አልሰራውም፣ ትቼዋለሁ፣ ረስቼዋለሁ። እግዚአብሔር ይመስገን። እኔ ብረሳው እግዚአብሔር አልረሳኝም። ሁሉ ነገር እግዚአብሔር ነው። እግዚአብሔር ሁሉን ነገር ያደርጋል። ስለዚህ እግዚአብሔር ያደረገልኝን ነገር ደግሞ እግዚአብሔር ይመስገን። ዛሬ እናንተ ጋር እንደዚህ ፈካ ብዬ እንዳወራ ላረገልኝ ለልዑል እግዚአብሔር ክብርና ምስጋና ሲውሰድ። እንግዲህ ደግሞ ጾሙ ሲያልቅ ነገሮች ሲስተካከሉ ደግሞ መጥቼ ደግሞ ያለው መረጃ አሳውቃችኋለሁ። እንግዲህ በርበሬና ሽሮ ምታዙ ምዘዙን በሀቅ የትም ቦታ እናደርሳችኋለን። እናንተ ብቻ ማዘዝ ነው የሚጠበቅባችሁ እንጂ እኛ የትም ቦታ ቢሆን እናደርሳችኋለን ማለት ነው። ስለዚህ በተረፈ ግን አመሰግናለሁ። እግዚአብሔር ያክብርልኝ፣ መድኃኒዓለም ያክብርልኝ። አረብ ሀገር ያላችሁ እህቶቼ ወንድሞችም ማዘዝ ከፈለጋችሁ ለ2 ኪሎ ቢሆንም ችግር የለም። ብር ይጨነቅ፣ ያው ብር ነው ይጨነቅ እንጂ በፖስታ ይላክላችኋል ካላችሁበት ቦታ ማለት ነው። ስለዚህ ነው የምላችሁ ቤተሰብ። በተረፈ ግን እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ፣ መድኃኒዓለም ያክብርልኝ፣ ፈጣሪ ያክብርልኝ እላለሁ። አይን ነው የምላችሁ ቤተሰቦች ማለት ነው። አንዳንዴ ደግሞ ምን አለ የረሳሁት ነገር አለ። በፊት ማወቅም ይሁን ባለማወቅ ማለት ነው አንዳንዴ ለሰዎች መልስ ነበር መልስ። ይህ ግን ስህተት ነው ለእኔ በጣም ስህተት። እንግዲህ እግዚአብሔር ጌታችን መድኃኒታችን ኢየሱስ ክርስቶስ 6666 የተገረፈልን የሞተልን ፍቅርን ያሳየን ፍቅርን ስበኩ እንላለን። ፍቅር ከእግዚአብሔር ነው። ነገራችን ላይ የተማርነው እግዚአብሔር ነው ፍቅር እየሰጠን አይደለም። እግዚአብሔር የሚሰጠው ሁሌም እግዚአብሔር ትክክል ነው። እኛ ሰዎች እኩል ስለሆነ ነው እንጂ እግዚአብሔር ነው የምላችሁ። እግዚአብሔር ሁሉ ነገር ሁሌ ትክክል ነው። ስህተቱ ማን ነው ካላችሁ ከኛ ጋር ነው።
በቃ ይሆናል ብለን ድምድም ስለምናረግ ነው እንጂ እግዚአብሔር ሁሉ ነገር ትክክል ነው። መድኃኒዓለም ሁሌም ትክክል ነው። ስለዚህ ሌላቸው የፈለግኩ ምንድን ነው ለሰዎች መልስ አስጡ። ገባችሁ? ከእግዚአብሔር ጋር አውሩ። መብርሃን ትነግራችኋል፣ መልስ ትሰጣችኋለች። ገብርኤል 44 ታወር ወዘተ ሰው ነው። ሰውን ውደዱት፣ አክብሩት። መልስ ግን አስጡ። ለምን መሰላችሁ? እንደዛ ሰው ልጅ እውነቴን ነው መቼም ቢሆን የእጁን ስጠው፣ የእጁን ይስጥህ ማለት አንድም ርግማንም አንድም ምርቃንም ነው። ርግማንም ነው ምርቃንም ነው። ስለዚህ የእጅን ይስጥ ማለት ትልቅ ስለሆነ የእጅን ይስጥ ብሎ መተው ነው ነገሩ እና በዚህ አጋጣሚ ነው የምላችሁ ቤተሰቦች። ስለዚህ እናንተ ምን ማድረግ አለባችሁ? በተቻላችሁ አቅም ለሰዎች መልስ አትመልሱ። እናንተ ጠንካራ ሆናችሁ ስሩ። ስራ ሲመጣ ነገሮች ሲመጡ ስራ ሲመጣ ደግሞ ነገ ዋጋ ስለሚያስከፍላችሁ አፍን ካፍ መካፈት፣ ነገ መውለድ አለ፣ ነገ ማግባት አለ። ስለዚህ ይሄ ነገር ስላለ ከእንደዚህ ነገር እግዚአብሔር ይሰውረን፣ መድኃኒዓለም ይሰውረን። እግዚአብሔር እመቤቴ ቅድስት ድንግል ማርያም እኔ ትልቅ ትምህርት የተማርኩትን ላካፍላችሁ። በፊት በማወቅ ይሁን ባለማወቅ በቃ ለአንዳንዴ ዝም ብዬ እንትን እል ነበር፣ በቃ ለሰዎች መልስ ነበረ። ግን ያለማወቄ ነው የተማርኩትን ነገር ነው የምላችሁ። ዝም ማለት ለካ ሰላም ይሰጣችኋል። የሆነ ዝም ስትሉ ዝም አለማውራት፣ በቃ ዝም ስትሉ መልስ ታገኛላችሁ። ያ ሰው ስታወሩት የእናንተ ችግሬ ነው ብሎ የሚጋራላችሁ ሰው ካልሆነ ለማንም ሰው ወሬ አታውሩ። ለማንም ለምን ለእናቴ ልጅ አትሆንም። ለማንም አፍ የሚችል ሰው ግን መሆን አለበት። ያው ምርጥ ጓደኞች አሉ። ባወራቸው ችግሬን ያዛርገው እንደዚህ ብታረጊ እንደዚህ ነው፣ እንደዚህ ብትሰሪ እንደዚህ ነው፣ እንደዚህ ብትሆኝ እንደዚህ ነው ብለው የሚመክሩ የሚያጥናኑ ጓደኞች አሉ። በዛው ልክ ደግሞ እኔን ለመጣል ደግሞ የማይሄዱበት የማይፈነቅሉበት ድንጋይ የለም። ስለዚህ እኔ ምን መረጥኩ መሰልኳችሁ? ሰዎችን አንዳንዴ መከራ ሲመጣ ለምን መከራ መጣ አልልም። መከራ ለምን መጣ አልልም። ፈተናዎቹ በፈተናዎች ደግሞ ሰዎችን ይለይላቸዋል። ያ ሰው ለማን ነው ለኔ የሚሆን? ያ ሰው ምንድን ነው? ምን ሆነ? ምን ሰራ ብላችሁ ምን አረገ ብላችሁ ስታስቡት ግማሹ በቃ የእናንተ አዛኝ የእናንተ አንጓች መስሎ እናንተን የሚጥል ቃላቶች፣ እናንተን የሚሰብር ቃላቶች ሰው ይናገራሉ። አይደለ? ትገባችሁ አይደለ? ያ ማለት ማንም ልወቅስ አይደለም። እኔ የምነግራችሁ ለሰው ስታወሩ ተጠንቅቃችሁ አውሩ። ማን ነው ለእኔ ምስጢሬን የሚይዝልኝ ብላችሁ ራሳችሁ ማወቅ አለባችሁ። ምስጢር የማይዝ ሰው አታውሩ። ምስጢር አይዝም። አብዛኛው እኔ ትክክለኛ ነኝ እንላለን አይደል? እኔ ትክክል ነኝ ነው የምልህ እኔ ለራሴ ግን አይደለንም። ስለዚህ ለምስጢር ስታወሩ ተጠንቀቁ ነው ብላችሁ ምስጢረኛችሁን ሰው ወቁ። የእናንተ አንድ ቀን ስትጣሉ ይብን እኮ በደስታ ኑራችሁ ስትጣሉ ከኔ እንደዚህ ነበረች መባባል አለ። ገባችሁ አይደል? ስለዚህ ይህን ነገር እናንተ በደንብ አጥኑበት፣ በደንብ ሰውበት፣ በደንብ ያዙ። በደንብ ለምን መሰላችሁ እንደዛ ምል? እኔ ብዙ ጊዜ ተምሬያለሁ። ብዙ ጊዜ ሰዎች ለመጣል ሄደዋል። ብዙ ጊዜ ከቁስሌ ላይ እንጨት መክተት ፈልገዋል። አልተቻለም፣ አይቻልም። ምክንያቱም ምንም ሊያገኙ አልቻሉም። ምንም በዚህ ቢሉ ቁስል ማለት የሆነ እንከን አላገኙም። ሊሰድቧችሁ ሊረግማችሁ ይችላል ሰው። ግን እናንተ ምንም እስካልሰራችሁ ድረስ እግዚአብሔር ደግሞ ጥሎ አይጥላችሁም። እግዚአብሔር ደግሞ የእናንተን ክፋት ምንም ስለሌለባችሁ፣ ክፋት ካለባችሁም እግዚአብሔርን የሚቀጣ፣ ክፋት ከሌለባችሁ ደግሞ ምንም የምትሆኑት ነገር የለም። ስለዚህ ለሰዎች አንዳንድ ሰዎች ስታወሩ ተጠንቅቃችሁ አውሩ ለማለት ያህል ነው። እና መልሳት መልሱ። ምስጢራችሁን ለራሳችሁ ያዙ። ራሳችን ካልያዝነው ራሳችን ከበለን ሰው አውርቶን ቢያወራ ምን ይገርመኛል? እኔ ብዙ ጊዜ አንዳንዴ የሆነ ሰው ማለት የሆነ ወሬ አውርቼ የሆነ ጫፍን ይዞ ያወራ ሰው አለ። እኔ ታዘብኩትን ነገር ነው መናገራችሁ። ያንን ይዞ ደግሞ ሌላ ደግሞ ሰው ይጨምርባችኋል። አያችሁ? ቁስል ላይ ቁስል ማለት እንደዛ ነው። ስለዚህ ለሰዎች ስታወሩ፣ ሰዎችን ስታናግሩ የእናንተን ህመም የሚችል ሰው መሆን አለበት። የእናንተን ህመም ደግሞ የሚረዳ መሆን አለበት እንጂ ዛሬ አይዞሽ ብሎ ነገ የሚጥል ሰው ከሆነ
ባታወሩ በዝምታ ብታልፉ መልካም ነው የምልህ። ይህን የምላችሁ እኔ ከወሰድኩት ልምድ እኔ ካለፍኳቸው ነገሮች ካሳለፍኳቸው ፈተናዎች ከነዛ ነው የምመክራችሁ። እኔ ደግሞ በጣም ጠንካራ እናት አለች፣ ጠንካራ አባት አለኝ ማለት ከእግዚአብሔር በታች ደግሞ ጥሎ የማይጥሉኝ እናት አባት አሉኝ። ለእናት አባቴ ስል ደግሞ በጣም እጠነክራለሁ። ዛሬ ብዙ ሰዎች ቤቲ ትወድቃለች ብለው ነበር፣ ቤቲ እንደዚህ ትሆናለች ብለው ነበር። አልሆንም። ምክንያቱም እኔ እግዚአብሔር ይመስገን ያሳደገኝ እግዚአብሔር አለ፣ ያኖረኝ እግዚአብሔር አለ፣ የፈጠረኝ እግዚአብሔር አለ። መብርሃን ቅድስት ድንግል ማርያም ይዤ ፈተናውንም መከራውንም አልፌያለሁ። አሁን ደስታውን ይዣለሁ፣ በእጄ ጨብጬዋለሁ። መጨረሻውን ያሳምርልኝ እግዚአብሔር ይመስገን ስለ ሁሉም ነገር። እመቤቴን ነው ብላችሁ እኔ መብርሃን ብዬ ጠርቼ አልጨርስም። ዘንድሮ ለመብርሃን በሰፊው ራሱን የቻለ አንድ በቃ ስለሷ አውርቼ የማልጠግበው ነው እና ለጓደኞች አውርቼ አልጠግብም እና ብቻ እመቤቴ ቅድስት ድንግል ማርያም ለእኔ እንደደረሰችልኝ ለእናንተ ሁሉ ትድረስላችሁ። ቤታችሁን እግዚአብሔርን አንኳኩ፣ ከእግዚአብሔር አንኳኩ፣ ከሰው ሳይሆን እግዚአብሔርን አንኳኩ። ያማ ደግሞ ምርጥ ጓደኞች ለእናንተ የሚጨነቁ ለእናንተ የሚጠበቡ ደግሞ እዛ ልክ አሉ። ለእነሱ ትነግራችሁ፣ እነሱ ጸልዩላችሁ፣ እነሱ መፍትሄውን ሲያመጡላችሁ፣ እንደዚህ ነው ሲሏችሁ ደግሞ እናንተ የበለጠ እየጠነከራችሁ ከሰው ምን አለ መሰላችሁ ለምትወዱት ሰው ስትናገሩ አንድ ቃል ይብን በቃ አንድ ሳል ልናወራ እንችላለን። 2-3 ቃላቶች ካሉ ደግሞ ከነዛ መሀል 3 ቃላቶችን ይዛችሁ እኮ እውነቷን እኮ ነው እንደዚህ ቢሆን እኮ እንደዚህ ይሆናሉ ያላችሁ ትጠነክራላችሁ። ያንን የወሰድኩት ልምድ ስለወሰድኩ ነው የምነግራችሁ። ምክንያቱም ጉዳትም እንዳለው ግን ጥንካሬን መያዝ አለብን። አንዳንድ የምንጎዳ ሰዎች ሙጥጥ አድርገን ይመጣል ብለን የማናስብ ሰዎች አለ። ግን ችግር ይመጣል። ያ ችግር ሲመጣ እንዴት ማለፍ አለብን የሚለውን ሌላ ቪዲዮ